ቀጥል። ከባህላዊው ልጀምርሽ። ባህላዊ ጀምሮ እስኪ። እሺ ራላቴ ደስ ደስ ጉብሏ የአባይ ልጅ ናት ጠይም ሳዱላ ራላቴ ደስ ደስ ጉብሏ የአባይ ልጅ ናት እሷ ታድላ ደርሳዬ ቃኘች ልቤን በፍቅሯ ወዘወዘችው የአባይ ከንዚራ የስለት ልጅ ሆነሽ በአምባው ላይ እናትሽ ማሮላ በላይ ኧረ እኔስ ገባሁኝ በአምባው ላይ አንቺን ወደጄዳ በላይ የሰሩሽ ይመስል በአምባው ላይ ከአውታር ከንዜራው በላይ እንቅጥቅጥ አለልሽ በአምባው ላይ ያየሽ ሁሉ ሰው በላይ ይዝመት ሰራዊት ይታወጅና አያንስም ካገር እሷ አስቁንጅና ያዙላት ጥበብ በሄደችበት ሙሽራ እኮ ናት የአባይ ልጅ ማለት የኔ ዓለም ቆንጆ ነች ስታምሪ ውበችን ዘፈነው አዝማሪ በቃለች የበላይ ጦር ጋሻ በሉላት አንገት በትከሻ የኔ ዓለም ቆንጆ ነች ስታምሪ ውበችን ዘፈነው አዝማሪ። እንዴት አየሽው ባደሬ? ራላት ጉብሏ የአባይ ልጅ ናት ጠይም ሳዱላ ራላት ደስ ጉብሏ የአባይ ልጅ ናት እሷ ታድላ ደርሳዬ ቃኘች ልቤን በፍቅሯ ወዘወዘችው የአባይ ከንዚራ የስለት ልጅ ሆነሽ በአምባው ላይ እናትሽ ማሮላ በላይ ኧረ እኔስ ገባሁኝ በአምባው ላይ አንቺን ወደጄዳ በላይ የሰሩሽ ይመስል በአምባው ላይ ከአውታር ከንዜራው በላይ እንቅጥቅጥ አለልሽ በአምባው ላይ ያየሽ ሁሉ ሰው በላይ ይዝመት ሰራዊት ይታወጅና አያንስም ካገር እሷ አስቁንጅና ያዙን ላጥበብ በሄደችበት ሙሽራ እኮ ናት የአባይ ልጅ ማለት የኔ ዓለም ቆንጆ ነች ስታምሪ ውበችን ዘፈነው አዝማሪ በቃለች የበላይ ጦር ጋሻ በሉላት አንገት በትከሻ የኔ ዓለም ቆንጆ ነች ስታምሪ ውበችን ዘፈነው አዝማሪ በቃለች የበላይ ጦር ጋሻ በሉላት አንገት በትከሻ። አመሰግናለሁ። በጣም አሪፍ ነው። እድሜ ስንት ነው? እኔ 23። ለዚያ ነው ገና ጎርነን አላረግሽውም። ያው የእድሜ ጉዳይ ነው። ወፈር ሊል አልቻለም። እንደ ሴት ድምፅ ትንሽ ቀልቀል ይላል። ያው እድሜ ነው። 23 ዓመት ነው። ከእድሜ አንጻር ነው። ድምጿ ትንሽ ቀጠና አለች፣ ግን ኃይለኛ እና ቅላጽ ያበዛህባት፣ በጣም ፕሮናውንሴሽንን ጨመርክባት። ሰውየው በጣም ይሄን ያህል አላንቆለጳጰሳትም። ማን ነበር ዘፋኙ? ማስተዋል እያዩ ማስተዋል የሚባለው ነው እንደ ያኛው እንተና መስሎኝ የጎንደሩ ይሄ ማስተዋል የሚባለው ዘፋኝ ነው። ማስተዋል እያዩ የሚባለው ኧረ ማን አፈወርቅ እኮ መስሎኝ ነው። ማስተዋል ኧረ ተው ተሳስተሃል።
ተዘፋኝ ያላወቀው በእውነት ነው የምልህ ዘፋኝ ያላወቀው ማስተዋል እያዩ ይባላል ዘፋኙ። እንግዲህ ማዲንጎ ነው የመሰለኝ እኔ ማዲንጎ ነው የመሰለኝ በእውነት ዘፋኝ ማስተዋል የሚባል ዘፋኝ አለ ደግሞ እንዴ በደንብ ዘፋኝ ነው አልኮ የለ ማስተዋል የሚባል ዘፋኝ ገብቷል ዘፈን ውስጥ ማስተዋል በጣም ጎበዝ ማርያም እኔ ነኝ የቀረው በለኛ ማስተዋልም ገብቷል ዘፈን ውስጥ አዎ እስኪ ቀጥል ሌላ አንድ ዘፈን ቀጥል እስኪ የነ ኤፍሬም መጫወት ትችላለህ ኤፍሬም ታምሩ የነ ኬኔዲ የነ ኤፍሬም ኬኔዲ ኤፍሬም ታምሩን የሴት መጫወት ትችላለህ አስቴርን በፊት ተጫወተ የቺኮች አስቴርን ሞክር ነበር አስቴርን ትሞክር ነበር ሌላስ አሁን የነ መሀሪ ምናምን ትሞክረዋለህ ኧረ የነ ደረጀ የነ መሀሪ ነው ኤፍሬም ግን እጫወት ፋሲል ደግሞ ተጫውቷል ኖ እንዴት የፋሲል ካልዘፈንክ ኤፍሬም ላይ እንደማደርስ ስለማውቀው ኤፍሬም እንደውም ማለት ግጥሙም ስለማውቀው ምናምን በሚለው ይሳል እሙሙ የሚለውን እስኪ ዝፈኑ የፋሲል እንዴ እሙሙ እንደተዘፈነለት አታውቅም? ኧረ አላውቅም እንዴ ባለሬት ንገሪው ለሙሙ ያልተዘፈነ ቦታ ላይ ያኛው ስሞታ የእናንተ ሀገሩ ሰው ስለሙሙ የዘፈነው ያኛው ያምስ ምናምን እሙሙን ዝፈለት እስኪ ይሁን የበላይና ፋሲል ነው እኮ ለሙሙ ቀድሞ የዘፈኑ አታውቅም እንዴ እስካሁን ለሙሙ መዘፈኑ? ኧረ እግዚአብሔር እኔ አላውቅም። ሙሙ ገዳዎ አይናማው ገዳዎ ማስገረም ገባኮ ካቴም ወይ እሙሙን እኮ ነው ናፍቃው እነ ፋሲል የዚያን ጊዜ ሙሙ ናፍቃቸው እኮ ነው። መስከረም ጠባኩ ብቃትም ወይ እሙሙን እኮ ነው የዘፈኑላት። እሺ ሌላ እስኪ እንግዲያውስ እስኪ ከዳዊት ደግሞ እንስማስ ከዳዊት ጽጌ ወይ ደግሞ ኖ እሱ ባለው የሚባል ልጅ በጣም እወደዋለሁ። እሱ ባለው ጩጬ የነበረው አሁን አድጓል መሰለኝ። እሱ ባለው የሚባል መጀመሪያ ግን ኤፍሬም ብለህ ነበር። ፕላስ ደግሞ ቀጣይ ዳዊት ብለሃል። ኖ እሱ ባለውን ተጫዋተው እስኪ እሱ ባለው ዘፈን ምንም አውቀዋለሁ ማለት ግጥም የዘፋኙ ክሬዲት ከማሳጣ ብዬ እኮ ነው። ግጥም ተሳስቶታል። ኤፍሬም እንግባለት ትርታዬ ማለት ትርታዬ እንግባለት እስኪ ሳቀው አታውቁም? ኦኬ ከኤፍሬም ተጫዋት። እሺ መቼ ደህና ደሮ ናፍቆት ነው ልማዴ መቼ መተው መርሳት አያውቅበት ሆዴ ለታቦት ይሳላል የተጨነቀ ሰው ማናለኝ እንዳንቺ ነፍሴን የወረሰው ኮከብ ተገለጠናይ ተሸኝ ፀሐይ ልቤ ረጋ ሳይል አይኔ ሰው ሳያይ እሷም አልተገኘች ብደክም ብለፋ
ፍቅሬ ሳቡን ነበር አጣጭው ባይጠፋ ጊፍት ለምን ማሰጡ እናንተ የጠንቋይ ልጅ ሁሉ እዚህ ተቀምጦ ተወስፎ ምን በጣም ይገርማል እኮ ጊፍት አያውቅበት ሆዴ እንዳንቺ ነፍሴን የወረሰው ማናለኝ እንዳንቺ ነፍሴን የወረሰው ኮከብ ጸዲ ኮከብ ጸባ ተንሳፈፊ አብደመና ኤርትራዊት ውብ ከተማ አስመራዬ ያለሽ ጀግና እቲ ስሓቅ እቲ ፍቅሪ ኣብዚ ዓይነይ ተሳኢሉ ድቃዝ እንዲው ዝኦለኒ በናፍቆት ተቀጢ የዘለገባ ባሳለፍነው ፍቅር የኛ ሰው እንደዚህ ነው የሚያደርገው። 500 ኮይን የመክሰሩ ነው። እኔ በጣም ያበሳጭ ላለማቋረጥ ብዬ ትግርኛ ያለም እኮ ሞጣ ከዚህ በላይ ምኑን ትዘፍነው? ኢሳያስን እኮ ተሸክመበት ትገባ ነው። ራሱ እኮ ፕሬዚዳንቱ መሸከም ነው የቀረው። ያልከው እኔ 500 ኮይን የመክሰሬ ነው። በጣም የቆጨኝ ጊፍቱ መልስለት ብሩክ። እሺ ቲክታገሩን ብትመልሰው ደስ ይለኛል። ምን ብለን የዘፈንከው? ኮከብ ጸዲ ኮከብ ጸባ። እኔ እንግዲህ ዳዊትን ስላልክ ማለት ዳዊትን ስላልክ ነው። ዳዊት ጽጌ እሱም እንዲዘፍናል ትግርኛ ዳዊት ጽጌ አዎ ዘፍኗል። ምን ለማለት ፈልጎ ነው እሱ? ያኔ አይ ቲንክ አይገርምሽም? ግን አማራ እኮ ነው። እኔ ይገርመኛል እኮ የአማራ የሚባል እንዲሁ አሽቃባጭ ህዝብ እኮ ነው። አንቺ ያቺ እንተና ራሱ ኦሮምኛ ዘፍናለች። ማን ነበረች? ህብስትሩና ኦሮምኛ በቃ ምንድን ነው ኮቱ ኮቱ እያለች ኮቱ መሌ በጣም ነው ያሳቀኝ። ለማንኛውም ግን ልጁ በጣም ጎበዝ ነው። የሚገርምሽ በጣም ጎበዝ ነው። በጣም ጎበዝ ነው። ጊፍት ስጡት፣ ጊፍት ስጡት። ለማንኛውም አሁን የኤርትራ ሙዚቃን ፈልገን ወይስ እንዴት? ትግሬ ብልጥ አይደል? ተኝቷል። አሁን ተኝቷል። የሉም። አሁን ቢኖር ነው ከበታች ሙን አባቴ ለትግሬ ተናጋሪ ለአማራ ክልል ይውጣ ይላል። ደግሞ ምን አባት ደግሞ ዘፈኑ ቢዘፍነው ሙን አባት ካገባና አንተ ሉቅማጽ ቢላዋል እኮ የትግረኛ አይደለ ሞጣ የትግረኛ አይደለ አማርኛ ዘፈኑ አትስፈናል። ሎምናት ነግሩትም ግን ሎምናት ነግሩትም ለትግረኛ ተዘፈነ ብሎ እኮ ለ500 ኮይን እኮ መልስ ሲል እኮ ሰማው። ለቲክታክ ግን ልኮ እኮ በኋላ አስመራይ ዳአኪ ሲለው እኮ እንዴት አባቱ በጣም እኮ ነው የሚገርመው። ለምን አባቱ መጀመሪያ ሞቶ አይልክም ነበር እንዴ? ለ500 አንድ ይለቃል እንዴ? እሱስ ቢሆን እንደዚህ እኮ ነው የሚሉ ትግሬዎች። እኔ ቢሆን እኔ ሞቶ ብቻ ነው የምልከው። እሱ እኮ ለ500 ልኮ ናኢ ደቂ አስመራ ሲል ናኢ ብሩክ የሚባለው ናኢ ተራራ ያንቀጣቀጠ ትውልድ ትግሬማ ዛሬ የለም። ኤርትራዎች ሁሉ ተኝተዋል። አንድ ሰው የለም። ይኸውላችሁ ብልጥ ናቸው ትግሬዎች፣ ሁሉም ተኝተዋል።
አንድ አለ ከታች ወዲ ምናምን ብሏል የሆነ ሰውዬ። አለ ቴትራሳይክል የሚጥለው እሱ ነው። ደሊና ቴትራሳይክልን እንዲሁ አንቺ ትግሬዎች ግን ቴትራሳይክል የሚወዱ ለምንድን ነው? ባንዲራቸው ቴትራሳይክልን ሁልጊዜ ይኸውልሽ በቴትራሳይክል ነው ቁጭ የሚያደርጉ። ኢትዮጵያዊ እኮ አይደሉም ማለት ነው አይደለም? መጡ ይኸውልሽ እየተበሳጩ